ወበረካቱ ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? እንዴት ሰነበታችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ እንግዲህ በአዲስ ነገር ብቅ ብዬላችኋለሁ። እንግዲህ ዛሬ ለእኔ የጠቀመኝን ነገር ላካፍላችሁ ነው ማለት ነው። በጣም ቀላል ቤታችን ራሳችን የምናዘጋጃቸው ማለት ነው። እዚህ ጋር ያው እንግዲህ ቀረፋና ሚስማር አለኝ ማለት ነው። እዚህ ጋር ባዶ ሳህን ነው እንደምታዩት፣ ምንም የለውም። እዚህ ጋር ተፈቀደልኝ። እዚህ ጋር እንደምታዩት አንድ ብርቱካን አለኝ፣ አንድ ብርቱካን፣ ሁለት ለይሙን አለኝ። ከዛ እንደዚህ ሁለት የተጣጣበ ዝንጅብል አለኝ ማለት ነው። እንግዲህ እንደምታዩት በጥቅሉ እነዚህ ያሉኝ ማለት ነው። ይታያችኋል ብዬ ተስፋ አለኝ። እንግዲህ ካሜራውን ከእኔ እንትን ለማለት ነው። ከዛ ይሄ ታጥቧል። እኔ ይሄን ስለማልፈቀፍቀው ዝንጅብሉ መፈቀፍ ስለማልፈልግ ጨው ላይሙን ምናምን አድርጌ ዘፍዝፌ ቆይቼ ሶስቱንም እንትኖች አጥቤያቸዋለሁ ማለት ነው። ያው እንግዲህ ዝንጅብል ብዙ ጥቅሞች አሉት። ብዙ ጊዜ ለውፍረት መቀነሻ፣ ለቦርጭ ማጥፊያ ምናምን ብዙዎቻችን ሚዲያ ላይ እያየን ምናምን እንጠቀመው ነበረ ማለት ነው። እውነት ነው። ያኔ በአግባቡ በስርዓት ከተጠቀምነው እነዛን ነገሮች ለውጥ ሊያሳየን ይችላል። ነገር ግን ደግሞ አጠቃቀሙን መጠንቀቅ አለብን ማለት ነው። አብዛኛውን ጊዜ ዝንጅብል ሻት ምናምን እየተባለ ይሸጣል። ትንንሽዬ ብልቃጦች እስከ 100 ድርሃም ምናምን 50 ድርሃም ምናምን አማዞን ላይ ሼን ላይ ሀታ እዚሁ ኢማራት ውስጥ ኦንላይን ላይ የኛው ሀበሾች ሲሸጡ ስንገዛ እናስተውላለን ማለት ነው። ስለዚህ እኔ ራሴ ቤት ውስጥ አዘጋጅቼ ተጠቅሜው ለውጥ ያየሁበትን ነገር ዛሬ እንዴት አሰራር ሰርተን እንደምንጠቀም ላሳያችሁ ነው ማለት ነው። ግን ያው እንግዲህ ዝንጅብል ብዙ ጥቅም እንዳለው ሁሉ ብዙ ጉዳት አለው ማለት ነው። ብዙ እኛን የሚጎዱ ነገሮች አሉ የዝንጅብሉ ማለት ነው። እዚህ ጋር አሁን ወደ አሰራሩ እንሄዳለን። ወደ አሰራሩ እየሄድኩኝ ጉዳቱንም ጥቅሙንም እነግራችኋለሁ ማለት ነው። ሎሚውን መጀመሪያ እኔ እንደዚህ ልጠዋለሁ ማለት ነው። ልጣጩን እንደዚህ ከላጥኩትኝ በኋላ ያኛውን ደግሞ ለብቻ አደርገዋለሁ ማለት ነው። ስለዚህ ግን አደራ የምለው ማለት ነው ውድ እህቶች፣ ወንድሞች፣ ተመልካቾች ደም ግፊት ያለባችሁ ልጆች፣ ደም ብዛት፣ ደም ግፊት ያለባችሁ ልጆች፣ ነፍሰ ጡር ሴቶች ዝንጅብል እንድትጠቀሙ አልመክርም ማለት ነው። ለምን? ዝንጅብል የደም ቧንቧችን በስብ በክሎሮስቶል ምናምን የተዘጉትን ቱቦቻችንን ደማችንን ቶሎ ቶሎ የማፋጠን ኃይል ስላለው ለደም ግፊትም ደግሞ አይመከርም ማለት ነው። ደም ግፊት ያለባቸው ልጆች ዝንጅብልና ሌሞን አይመከርም፣ እንደምናውቀውም በዶክተሮችም ሳይንስም እንደሚመክረው ማለት ነው። ስለዚህ አሁን እንደዚህ ይህንን ደም ግፊት የሌለባችሁ ልጆች፣ ውፍረት ያስቸገራችሁ፣ ሸንቀጥ ማለት የምትፈልጉ ልጆች ማለት ነው፣ ቅርጻችሁ የማይለይ ልጆች አለን እና አንዳንድ ጊዜ ዝም ብሎ ውፍረት ከላይ እስከታች ድብልብል የሚል ውፍረት ማለት ነው ያለባችሁ ልጆች፣ የምሬ ነው የምላችሁ፣ ሽንቅጥ ነው የምትሉት ማለት ነው። እኔ ያው በእርግጥ በጣም የሚያስጠላ ውፍረት ወይም እንደዚህ ድብልቅልቅ ያለ ውፍረት የለብኝም አልሐምዱሊላህ። ሰውነቴ እንደዚህ እንትን ያለ አይደለም ማለት ነው። እና እንደዚህ ሎሚውን ከላጥኩኝ በኋላ ልጣጩን ለብቻ አድርገዋለሁ፣ ይሄን ለብቻ አድርገዋለሁ። ለምን? ውሃው በጣም ብዙ ጊዜ አብሮ ሲንፈቀፈቅ አብሮ ሲፈላ የሎሚ ውሃው የመምረር ባህሪ ስለሚያመጣ እንዳይመርብን ማለት ነው። መጀመሪያ ልጣጩን ከዝንጅብሉና ከብርቱካኑ ልጣጭ ጋራ እናንፈቀፍቀዋለን ማለት ነው። እዚህ ጋር ደግሞ አሁን እንደምታዩት ብርቱካኔን እየላጥኩኝ ነው። ብርቱካኑን የምፈልገው ልጣጩን ብቻ ስለሆነ ይሄኛው ስለማልፈልገው ማለት ነው። ውስጡን አልፈልገውም። ባህላ ራሴ እበላዋለሁ እንጂ አብሮ ለማፍላት አልፈልገውም። የምፈልገው ልጣጩን ብቻ ነው። እንደምታዩት ያው ልጬ ልጣጩን ብቻ ያው እዚህ ጋር እንደዚህ ያዘጋጃለሁ። እንደዚህ ቆራርጠዋለሁ። እንደዚህ ካቆራረጥኩኝ በኋላ ዝንጅብሌን ደግሞ ፈቀፍቃለሁ ማለት ነው። እና አደራ ደም ግፊት ያለባችሁ ልጆች የምር እንዳትጠቀሙት።
ከባድ ነው ማለት ነው። ያኔ ደማችንን የማፋጠን ኃይል ስላለው ደማችንን በፍጥነት እንዲረጭ የማድረግ ኃይል ስላለው ከባድ ነው ማለት ነው። ግን ያው ኖርማል ሰዎች ውፍረት ላስቸገራችሁ፣ ልባችሁ ላይ ህመም ያለባችሁ ልጆች፣ እኔ በእርግጥ አሁን ለውፍረት አይደለም የተጠቀምኩት የነበረው፣ ሰሞኑን በጣም አሞኝ ነበረ። ልቤን ከጀርባዬ ጋር ስፍት አድርጎ ማለት ነው መተንፈስ ምናምን አቅቶኝ ነበርና እዚህ የሆነች ኡጋንዳ ነበረች። እንደዚህ ያሞኛል ስላት፣ እንዴ ለምንድን ነው አንቺ ዝንጅብል እኮ አሪፍ ነው፣ ዝንጅብልና ሌሞን አፍልተሽ ጠጪበት አለችኝ እና ተጠቀምኩት። የምር ማለት ነው በጣም ጥሩ ለውጥ ነው ያየሁበት። ዝንጅብሉን ያው እንዳልኳችሁ አልፈቀፍቀውም፣ ነገር ግን እዚህ ጋር ትንሽ ጠቆር ያለ ነገር ስላየሁበት እሱን አንስቼዋለሁ ማለት ነው። የተቀረውን አልፈቀፍቀውም እና ልባችሁን ከጀርባችሁ ጋር ስፍት አድርጎ ለያዛችሁ ልጆች ጧት ያው እንግዲህ ማውራት አልችልም ቶሎ ለዛ ነው ይቅርታ። ግን ማለት ነው ውዶች አበረታቱኝ፣ ሼር አድርጉልኝ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። በቃ ለየጓደኞቻችሁ ሼር አድርጉልኝ ማለት ነው። ቪዲዮዬን ተመልካች ጋር እንዲደርስ ሼር አድርጉ፣ በሼር ተባበሩኝ እና ያው ጠቃሚ በሆኑ ነገሮች እንመጣለን ካበረታታችሁን ማለት ነው። እንደዚህ አሁን ይሄንንም ልጬ ያው እንደዚህ አዘገጃጅቼ ጨርሻለሁ። ይሄንን አሁን የቀረ ይሄን መፈቅፈቅ ነው። እሱን ደግሞ አብረን እንፈቅፍቃለን ማለት ነው። እና እንግዲህ ማሮቹ ተመልሻለሁ። እዚህ ጋር እንደምታዩት ዝንጅብሌን ፈቀፍቅ ነው ማለት ነው። ዝንጅብሌን ተፈቀፍቅ ግን ስልኬ መውደቁ ነው። እና እንግዲህ ውዶቼ ያው ፈቀፍቄ ጨርሼ ታዘገጃጅ ተመልሻለሁ ማለት ነው። ያው እዚህ ጋር እንደምታዩት ዝንጅብሉን ፈቅፍቄዋለሁኝ። ይሄ ደግሞ የሎሚ ልጣጩና ብርቱካኑ ልጣጭ ነው ማለት ነው። እዚህ ጋር ደግሞ ሎሚ ውስጡና ሚስማርና ቁርንፉድ አለኝ። እነዚህን አሁን እዚህ ጋር ባዘጋጁት ውሃ እጨምረዋለሁ ማለት ነው። መንቆርቆሪያችን ውስጥ እንጨምረዋለን። እንደዚህ ከጨመርነው በኋላ በደንብ ጁሱ እስከሚወጣ ድረስ ያኔ ኦልሬዲ ዝንጅብሉ እንኳን ስለተፈቀፈቀ ይወጣል ውሃው፣ ግን የብርቱካኑን እንትን ጣዕሙ እስከሚወጣ ድረስ በደንብ እናንፈቀፍቀዋለን ማለት ነው። ቅንስ አድርገን ጋዛችንን ያው እንግዲህ እንትን የሞላች እቺ ሞልታለች። እኔ ያው አንዴ ሰርቼ ፍሪጅ ለማስቀመጥ ስለፈለኩ ስላበዛውት ነው እና እንደዛ ስለሆነ ነው እንጂ እና እንግዲህ ያው ሳይጨማምር ጨርሻለሁ። ቀረፋዬን ጨምራለሁ፣ ሚስማሬን ጨምራለሁ። ዋው ሽታው በኋላ ሲንፈቀፈቅ ልነግራችሁ አልችልም፣ እንዴት እንትን እንደሚል ማለት ነው። እንዴት ቆንጆ ሽታ እንዳለው ራሱ ማለት ነው። እንጥዳታለን። ያው እንግዲህ ጋዛችን እንደዚህ ቅንስ አድርገን ጥደነዋል ማለት ነው። በቀን 2 ተጠቀሙት፣ ማታና ጠዋት ከመኝታችሁ እንደተነሳችሁ አንድ የሻይ ብርጭቆ እሱን ሞቅ አድርጋችሁ ማር ካላችሁ 1 ማንኪያ ማር ጨምራችሁ ተጠቀሙት። በባዶ ሆዳችሁ ጠጡ ማለት ነው። ከዛ ቢያንስ ቁርሳችሁን ከመብላታችሁ ሻይ ምናምን ቡና ምናምን ከማለታችሁ 30 ደቂቃ በፊት ተጠቅማችሁ ከ30 ደቂቃ በኋላ የፈለጋችሁትን ነገር መጠቀም ትችላላችሁ። ማሮቼ እንግዲህ በዚህ መልኩ ፈልታለች። በጣም ቆይቷል ከፈላ፣ ግን እሳቱን ቀነስ አድርጌለት እንደምታዩት ሆኗል ማለት ነው። አሁን ሲበረድ አድርገን ያው እቃችን እንዳይሰበር ትኩስ ሲሆን የምንገለብጥበት እኔ የምገለብጥበትን እዚህ ጋር ይሄን አዘጋጅቻለሁ ማለት ነው። በዚህ ነው የማደርገው እና እንደዚህ አድርጉት ማለት ነው። እንደዚህ አድርጋችሁ ተጠቀሙበት።
ለውጥ ታዩበታላችሁ። ልባችሁን ለሚደክማችሁ ልጆች ለሚደክማችሁም ብቻ ሳይሆን ደረታችሁን ከጀርባችሁ ጋር ሰፍቶ የሚይዛችሁ ልጆች ማለት ነው። በጣም ይጠቅማችኋል። የምሬን ነው ማለት ነው። እኔ ተጠቅሜበታለሁ። ለውፍረትም ለቦርጭም ብቻ ሳይሆን ለጤንነታችሁ በቃ ደማችሁ በስርዓት እንዲረጭ የበላችሁት ምግብ አልፈጭ ካለ ምግቡ እንዲፈጭ ያደርግላችኋል። ያኔ ዝንጅብሉም ቆረፋውም ቁርንፍዱም ማለት ነው ሁሉም ጠቃሚ ነገሮች ስለሆኑ ግን ያው ደግሞ ጠቃሚ ነገሮችም ደግሞ እንደ ጎጂ እንደሆኑ ሁሉ በስርዓት አጠቃቀማችንን በልክ እናድርገው ማለት ነው። እና እላችኋለሁ ያው እንግዲህ በዚህ መልኩ አውርጄዋለሁኝ። ደስ ካላችሁ ደግሞ በቀጣይ ለቀጫጮች የሚሆን ነገር ይዘን እንመጣለን ማለት ነው። ለጊዜው እንግዲህ ወፍራሞችን ነው የመለከተው። ሰምታችኋል። ያው እንግዲህ ቤተሰብ በዚህ መልኩ ጨርሻለሁ ማለት ነው። አዘጋጅቼ ሙሉ ነበር ውሃውን ለክቼ በዚህ ልክ ሙሉ ውሃ ነበር ያረኩት ማለት ነው። ነገር ግን እዩት ማለት ነው የት እንደሆነ ምን ያክል እንዳተፈቀፈቀ ምን ያክል ውሃው ራሱ እንትን እንዳነሰ ማለት ነው። ግን በቂ ነው ማለት ነው። እኔ እላችኋለሁኝ በዚህ መልኩ አድርጋችሁ ተጠቀሙ። ጤናችሁን ጠብቁ። ከዛም ደግሞ ሸንቀጥ ያለች ሴት ሁኑ ማለት ነው። ዝርክርክ ያለ ሰውነት ካላችሁ ሸንቀጥ ቀጥ ያደርግላችኋል ማለት ነው። እሺ ከተመቻችሁ ላይክ፣ ሰብስክራይብ አድርጉ፣ ሼር አድርጉ ማለት ነው ቪዲዮውን ከወደዳችሁት